ሳታነጂ ከላይም አብሮ ቶሎ መንደድ አልነበረበትም? አይ ችግር የለው የሚያመጣው እንትን ጣጣ የለው። አረ ስለቃቃ እጂ ነው ዳሩ ቂጡንም አየነው ፊቱንም አየነው። ጥሩ ነው። የውስጡን ነገር የጣዕሙን ነገር ይቆረስ ልቅመስ ብያለሁ። አረ እኔ ባለሙያ ሴት እንዴት ነው ዛሬ ደግሞ የዛሬው ደግሞ ያበደ ነው። ምን ሆኖ ነው? አንቺ በሰላም ነው ያበደው? አሁን እንዴት ልታደርጊው ነው? አሁን ይለብሳል። እሺ ይሄ ይለብሳል። እንግዲህ ጥለነዋል። ትንሽ ልክ ውሃ ልክ መታየት አለበት። ያለው እንዴት ነው አቀማመጡ? የድንግ በቃል አይደለ? ቼክ ይደረጋል ማለት ነው። እሺ ምን ቼክ ተደርጓል። ከዚህ በላይ እንግዲህ ተወከልናል። አላህ ነው ተወከልቱ አላህ። ከዚህ በላይም አሯ ጭቃችን እንግዲህ ወገባችንን እያለ ነው መሰል። ቢሆንም እንደዚህ ጣል ጣል እናደርገዋለን። ሌላ ቅጠል ስለሚደረግ ያው ለመቅደም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የሰይድ ሀይቅ ዩቲዩብ ቤተሰቦች? እንግዲህ እንደምታዩት ዛሬ ሚስቴ ዲፎ ዳቦ አሰራር ላሳያችሁ። እኔን የሚያክለኝ የለም ዲፎ ዳቦ በመስራት እያለች ነው ማለት ነው። ለዛውም በባህላዊ መንገድ ነው የምሰራው እና እኔን የምትወዳደሪ አንቺ ልክ እንዳንቺ እጋግራለሁ የምትይ ሴት ነይ አሳየኝ እያለች ነው ማለት ነው። እንዴት ነው? የምርሽ ነው? ግን ትችያለሽ? ያሳዩ በቃ እኔ እችላለሁ። በቃ ካንቺ በላይ ብለው ማሳየት ይችላሉ። እሺ ያው ዋናው ሙዱ ነው ታዲያ። እሺ እባክሽ እንግዲያው እንደዚህ ከሆነ እንግዲህ ያው እንዳለችው ነው ማለት ነው። በቃ እኔን ዳቦ በመጋገር የሚወዳደረኝ ካለ በቃ ቻሌንጅ ጀምሩ እያለች ነው ማለት ነው። በቃ ዲፎ ዳቦ እየደፋችሁ እየጋገራችሁ እየበላችሁ እና በቃ ያው ምንድነው ማን ነው የሚፈርዳችሁ? ማለት የሚፈርደው ማን ነው? እሺ ሁሉም ሴቶች እንዳንቺ እየጋገሩ ከፖሰቱ ማን ነው ማለት እናንተ ቀማሾቹ? አዎ ቀማሾቹ ትክክል። እኛ እየቀም ህዝቡ ደግሞ የማን ዳቦ ይበልጣል ጣዕሙ፣ የማን ዳቦ ነው አበሳሰሉ ጥሩ የሚለውን ደግሞ ተከታዮቻቸው ወይንስ ዳቦአቸውን የሚቀምሱት ሰዎች እየገቡ ቪዲዮአቸው ላይ ኮሜንት በሚኮምቱት በዛ ይሆናል ማለት ነው። በቃ በዚህ መልክ ጨርሻለሁ። እኔ ጨረሽ? አዎ በቃ በሰለ በጨረስኩ። ጉድ ፈላ። እሺ ከዛስ ምን ልታደርግ አሁን? ቀጣይ ምንድን ነው? ይከደናል ማለት ነው። እና ትንሽ ረባ አደርገዋለሁ። ተከደነ። አንድ ነዶ ጨርሷል። በቃው አይሎሹም እንደምታየው ቀስ እያለ በኩበት ነው። አዎ በኩበት ስለሆነ ቀስ እያለ ነው። ይችላልማ ብዙ ጥቅም አላት። አዎ እንግዲህ አብረን እየኖርን ተግባብተን እየኖርን እንግዲህ ኩበቷን ለኔ ተባብለናል ማለት ነው። አሪፍ ነው። አሁንና ከላይ ላንድበት ብዬ
ቆንጆ ነው። አብረሽ ማለት ከታች ስታነጂ ከላይም አብሮ ቶሎ መንደድ አልነበረበትም? አይ ችግር የለው የሚያመጣው እንትን ጣጣ የለው። አረ አዎ ማለት ያንኛው እንዳያርብሽ ነው ከታች። ነው የኔ ሀሳብ ነው። በእርግጥ በሴትነትሽ መግባቴ ሳይሆን የኔ ሀሳብ ነው። እኔም እኮ እሰራለሁኝ እኮ ድፎ። እሺ የወሬ ድፎ ነው። የወሬ ድፎ ነው የምትደፋው? አረ መድፋት እችላለሁ። እሺ የወሬ ድፎ ነው። ያው እኔ ስራዬን እየሰራሁ ነው። በጣም አሪፍ ነው እና ይሄን ይመስላል። ሲወጣ እንግዲህ ታየዋለህ። አያለሁ እስቲ ኢንሻአላህ በተስፋ ጠብቅ። ጉዳይ ይችልሽ ምን ነው ሙያ ልታስመሰክርብኝ ነው አሁን? አረ ሸናች ደግሞ ሽለቃቃ እጂ ኑሮ ያላቀሽ ተይ ኑሮ እንደዚህ ነው። የኔ ከኪያት እስቲ ምን አናካታለሁ? ወደዛ በቃ ከኪያት አንቺ ነይ ነይ አሳዲ ተይ መልኬ የኔ ማር በጣም ነው እኮ የምትወደው ሲያኳት። ተይ ሰው እንዳትለመከታታ የለሁበትም በኋላ ብትረብሽ ቶሎ እንዲህ ቤተሰብ እንግዲህ ዳቦአችን ደርሷል። እሺ ሙያሽ ይዘርዘርልሽ። እሰይ ኧረ የኮባውም አልበሰለ። እንዴት ነው? አልፎ አልፎ ነው። ናሳ እሺ ምን ከአንድ በኩል መናድ አለብን። እሺ ያው እንግዲህ እድል ያውጣሽ አይደለ? ሁሉ ነገር እድል ያውጣሽ። ያው በስሏል። ያንን እንግዲህ በኋላ ነው የሚታየው። አልገመስኩት ገና እየከፈትኩ ጭቃው ራሱ እኮ እሳት አይመታው አይመስልም። እሺ ወይስ በቃ ለማውጣት እንዲመችሽ ነው እሱን ጭቃውን እንትን የምትይው። እንደው ግን ስራው ከባድ ነው። ምንድነው? ያው ሴሊ ፈተና ነው። ሴሊ ፈተና ነው። ወንድ ልጅ መብላን ነው። አዎ እዚህ ቢላ ይኸው እንግዲህ ቪዲዮ ልታጠፊብኝ ነው እንዴ? ማጥፋት ሳይሆን እውነት ነው ይሄ። አረ ምን ነው ሴሊ ፈተና ነው አይደል? ወንድ ልጅ መብላት ነው። እናሳ እንዴት እንደዚህ ታያለሽ? እዚህ ገፋ አድርግ በእናትህ። ምን ወንድ እጄን እኮ ያቃጥለኛል። አየኸው? እንዲህ ናችሁ ወንዶች። ተይ እንደዚህማ አትበይ። እኛም እንሰራለን። እውነት እናንተ የሰራችሁትን አቦችን ጥጃ ወደዛ በልልኝ። እሺ አቃጣዲ ፋይዳ ከታች ያመለጠ ይመስላል። ከዚህ እንኳን መልኩ ሸጋ ነው። ከታች ትንሽ ከፍር ያለው አሁን መንጎቻው ይጋጥላል። እሺ እንግዲህ አሁን ዞሮ ለመመስከር ገና ነኝ። ድመቱ ሆንክ እኮ እየሞናቸፍክ። ለአይን ጥሩ ነው። ለማንኛውም አሁን እንገልብጠው። አዝቀራም ይባል ቆርሶ ይበላል። ይሄው እንግዲህ ፊቱ ይሄ ፊቱ ነው። ዳሩ ቂጡንም አየነው፣ ፊቱንም አየነው። ጥሩ ነው። የውስጡን ነገር የጣዕሙን ነገር ይቆራስ ልቅመስ ብያለሁ።
ኧረ ይሄ ከዳሩ እኮ እንትን የሚለው ረጠብ የሚለው የጭቃው እንትን እንፋሎት ነው። እና ያው ለእይታ ላይን ማሻአላ ብያለሁኝ። ውስጡን ደግሞ አቅምሽኝ ብያለሁ። እኔ ቆርሰሽ ብታቀምሽኝ ዞሮ ዞሮ የተሻለ ነበር።